የመንገደ ሰማይ ነገር እንደምን ነው ቢሉ ሰው በእናቱ ማህፀን ሲፈጠር ከእግዚአብሔር ዘንድ ሁለት መላእክ አቃቢ ታዘዙለታል። አንዱ በቀኝ ሌላው በግራ ሆነው በየዕለቱና በየሰዓቱ የሚሰራውን የጽድቅና የኃጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ሲጠብቁት ይኖራሉ። ስለምን ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝገብ ይዘው ወደ እግዚአብሔር ይቀርባሉና። በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን በግራ በኩል ያለው መላእክተ ጽልመት ወገን ነው። ደግ በሚሰራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት 30 ክንድ ይርቁታል። ክፉ ሲሰራ መላእክተ ጽልመት ሲቀርቡት መላእክተ ብርሃን 30 ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ስራ፣ ሰንበትን አክብር፣ ቤተ ክርስቲያንን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ 7 አጽዋማት ጾም፣ ጸልይ፣ ከዛር ከጠንቋይ አትሂድ፣ ወንድምህን ውደድ፣ ትህትና ስራ፣ ነፍስ አትግደል፣ ቋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቅማ፣ ድንበር አታፍርስ፣ ዋርሳ አትውረስ፣ ሐሰት አትናገር ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አድርገህ አትመልከት እያሉ ይመክሩታል። ኃጢአትህን ሳታውል ሳታሳድር ዕለቱን ተናዘዘው። ይትበል ለጌሴም ጌሴምስ ትሄሊ ለርእሳ ወየአክላ ለዕለተ ከያ ወስራሃ እንዳለ ጌታ በወንጌል። ገንዘብህን መጽውት ከሞትህ ወዲያ የሚያስከትልህ የለምና እያለ ይመክረዋል። የመከረውን ሁሉ የፈጸመ እንደሆነ በጎ ሥራውን ይጽፍለታል። በግራ ያለው መልአክ ደግሞ ሃይማኖት አትማር፣ ምግባር አትስራ፣ ሰንበትን አታክብር፣ ቤተ ክርስቲያንም አትሳም፣ አስራት በኩራት አታውጣ፣ እንዳትቀበል፣ 7ቱን አጽዋማት አትጹም፣ አትጸልይ፣ አትስገድ፣ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትህትና አትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ ወይም አቃጥል፣ ቀማ፣ ስረቅ፣ ድንበር አፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣ በሐሰት መስክር እያለ ይመክረዋል። ተንኮሉንም በማጠናከር ሰንበትን አከብራለሁ ትላለህ፣ በሥራ ቀን ብቻ ሰርተ ትከብራለህን? አትከብርም ብሎ ሰንበትን ያሽረዋል። ዳግመኛ ቤተ ክርስቲያን እሰማለሁ ትላለህና ትላንትና ከሥራ ውለህ ዛሬ ድካም አይሰማህምን? ይደክመሃል፣ ይታክተሃል፣ ተኛ፣ አንቀላፋ፣ ተረፍ፣ ተዝናና ብሎ ያስቀረዋል። ቀጥሎም እመጸውታለሁ ትላለህ፣ ምን እበላ ብለህ ነው? ሰጥተህ ትለምን ዘንድ ትወዳለህን? ይልቁንስ አከማች እያለ ከልጅነት እስከ እውቀት ከኩተት እስከ ሽበት ሲያስተው ይኖራል። ይዘግቡ ወየአምሩ ለዘያስተጋብኡ እንዳለ ክቡር ዳዊት። ያዕቆብ ሐዋርያም እከለክሙኒ ነቀዘ ወልበሰክሙኒ ቆንቆነ ወብርክሙኒ ዘውሆለ ወዛህሉኒ ይከወነክሙ ሰምዓ ወይበልኦ ከመ እሳት ለሰካክሙ እንዳለ። ዳግመኛ ኃጢአቱን ለንስሐ አባቴ እናገራለሁ እናዘዛለሁ ትላለህ። ጾም ጸልይ ቢልህ ጾም አትችል፣ ስገድ ቢልህ ጉልበት የለህ፣ መጽውት ቢልህ ገንዘብ የለህ።